ዛሬ ደግሞ ለመክሰስ ለእራት የሚሆን ልዩ ሳንዱች ይዤላችሁ መጥቻለሁ። ተከታተሉኝ አብረን እንስራ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት ቀለል ያለ እና ፈጣን የሆነ ሳንዱች አሰራር ነው። እንደምታዩት ስድር ዶሮ ነው ያዘጋጀሁት እና በስሱ በስላይስ ቆራርጬዋለሁ። እዚህ ጋር ፓፕሪካ፣ ኦርጋኖ፣ ቱምቦድራ፣ ጨውና ፍልፍል አስዋት ነው ያደረኩት። ሎሚ አድርጌበታለሁ። ከዛ አንድ ላይ ቃመመዋለሁ። ዘይቱንም አደርግበታለሁ ማለት ነው። በደንብ አዋህደውና ለተወሰነ ሰዓት አስቀምጠዋለሁ ማለት ነው። እንደምታዩት እንደዚህ መስሎልኛል። በመቀጠል ደግሞ ዘይቱን አግላለሁ መጥበሻዬ ላይ ማለት ነው። ከዛ ያዘጋጀሁትን ዶሮ ነው ማለት ነው የማረግበት እና ጠብሰዋለሁ ማለት ነው። ዶሮዬን ያዘጋጀሁትን በደንብ እያገላበጥኩኝ ጥብስ አደርገዋለሁ እና ሁላችሁም በቤታችሁ ሞክሩት። ያው የሁላችንም ቤት አሰራር ስለሚለያይ ያው ሞክሩት፣ አሪፍ ነው። እና እንደዚህ አይነት ሳንዱችም ሻዋርማም ስንሰራ ብዙ ጊዜ አንድ አይነት አሰራር አይደለም ያለውና ሁሌ የተለያየ አይነት አሰራር ነው የምንሰራው እና አንድ አይነት ከሚሆን ደግሞ የተለያየ ሲሆን ለመብላቱም ለምንም ደስ ይላል እና ደግሞ ጣፋጭ ነው። እኔ ወድጄዋለሁ፣ ሰዎች ወደውት የሚበሉት። እናንተ ሞክሩት እላችኋለሁ። ውሃውን እዚህ ጋር ሎሚ ዘይት ምናምን ስላለው እሱን በደንብ መጠጥ እስከሚያደርግ ድረስ ያገላበጥኩኝ ያበስለዋለሁ ማለት ነው። ጠፈፍ ብሎ ደረቅ ሲልና ሲጠበስልኝ አወጣዋለሁ። በመቀጠል ዶሮዬ መክተፊያ ላይ አወጣዋለሁ ማለት ነው። ምክንያቱም ደቀቅ ብሎ መከተፍ ስላለበት ሲጠቀለል ለሳንዱች ያው በትናንሹ ነው። በትናንሹ ከትፎም መጥበስ ይቻላል። ያው እኔ ደግሞ ዛሬ የሰራሁት እንደዚህ ነው እና ዶሮአችንን በዚህ መልኩ ከትፈን እናዘጋጀዋለን ማለት ነው። በመቀጠል መጥበሻ አዘጋጃለሁ። መጥበሻዬ ላይ ኩኪንግ ክሬም እና ቤቢኪው ሶስ ነው ማለት ነው የተጠቀምኩት። እሱን አንድ ላይ አዋህድና ዶሮውን ከትፍ ያዘጋጀሁትን ዶሮ ጨምርበታለሁ ማለት ነው። እሱንም አብሬ ሶሱ ክሬሚ እንዲሆን ዶሮ ክሬሚ እንዲሆን ለስለስ ያለ እንዲሆን ያደርገዋል ማለት ነው። እና እሱንም አብሬ ትንሽ እንዲዋሃድ በደንብ እንዲዋሃድ ከክሬሙ ጋር ትንሽ እሳት ላይ አመሳመስ አድርገውና እንደምታዩት ይሄንን ይመስላል። ያው ብዙ ሰዓትም አይፈልግም፣ የተወሰነች ደቂቃ ክሬሙና ዶሮስ እንዲዋሃድ። ከዛ በመቀጠል ደግሞ ሶስ አዘጋጃለሁ፣ ማባያው ማለት ነው። ለሶሱ የተጠቀምኩት ግብአት ካቻፕ ተጠቅሜያለሁ።
ከዛ በመቀጠል ማዮኔዝ ተጠቅሜያለሁ። 2 ማንኪያ የሚሆን ማዮኔዝ ነው የተጠቀምኩት። እንዲሁም ፓፕሪካ እና ቱም ፓውደር ተጠቅሜያለሁ ማለት ነው። ከዛ እሱን አንድ ላይ በደንብ ሚክስ አድርጌ አዋህደዋለሁ እና ማባያችን ሶሳችን ተዘጋጀ ማለት ነው። በዚህ መልኩ በመቀጠል ውዶቼ መጠቅለል ነው የምንጀምረው ማለት ነው። እዚህ ጋር ክብስ ቶርቴላ አዘጋጅቻለሁኝ። እናንተ በማንኛውም ክብስ መስራት ትችላላችሁ፣ ግዴታ ይሄ መሆን የለበትም። በማንኛውም ነገር መስራት ይቻላል። እና ከስር ያዘጋጀሁትን ዶሮ አደርጋለሁ። ማለት ለስላሳ ነው፣ ክሬሚ ነው። ምንም ሶስ ምናምን ራሱ አይፈልግም፣ ምክንያቱም ራሱ ለስላሳ ስለሆነ ማለት ነው። ከዛ ጀበና ስላይስ ነው ያደረኩበት። በመቀጠል መጠቅለል ነው ማለት ነው። ሌላ ፕሮሰስ የለውም። ሁሉንም ፕሮሰስ ሌላ ቦታ ላይ ስለጨረሰ እዚህ ጋር ምንም የሚገባበትም ሶስ የለም። ማባያም ሶስ አዘጋጅተናል። ስለዚህ ይሄንን እንደዚህ እያደረግን እየጠቀለልን እናዘጋጃለን፣ ሁሉንም በተመሳሳይ መልኩ ማለት ነው። ግን እዚህ ጋር ቶርቴላው በጣም ትንጥዬ ስለሆነች አስቸግራኝ ነበር ለመጠቅለል፣ ራሱ አትመችም። እና ትንጥዬዋ ሚኒ ቶርቴላ ነውና እና ፈታኝ ነበር። እንደዛም ሆኖ ጠቅልለነዋል። ከዛም መጨረሻ ላይ ይሄንን ይመስላል። እንደዚህ ደግሞ በዚህ በመኪና ትንሽ ቀላ አድርገን የሆነ እንትን እስኪይዝልን ድረስ ትንሽ ቢያንስ 5 ደቂቃ 3 ደቂቃ የሚያክል ያህል ከድኜ እንትን እለዋለሁ ማለት ነው። እና ውዶቼ ስንከፍተው ይሄንን ይመስላል። ከለሩም ያምራል፣ ውስጡም ጣሙም ሁሉ ነገሩ በጣም አሪፍ ነው። እስካሁን ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቪዲዮዬን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በርታታችሁ ያስፈልገኛል። አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። የእናንተን ቤት አሰራር። መልካም ጊዜ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።